ለለቅሶ ጊዜ ማለት የቀብሩ ስነ ስርዓት ላይ በጣም ነው ሁሉም ያመሰገኑኝ። አሁን ሁሉም ኢትዮጵያኖች በጣም ነው የሚያመሰግኑኝ። ጀግና ሚስት ነሽ ብለው ሲነበብ ታሪኩ በሚስቱ እጄ ላይ ነው ሁሉ ያረፈው። ተጠርቼ ህርት ልቡ ሲደክም ተጠርቼ እየሮጥኩ 1 ሰዓት ከ40 ደቂቃ እንደዚህ አቀፌው ነው እጄ ላይ ነው ያረፈው። እያየኝ እንደምወደው እየነገርኩት ይቅርታ እየጠየቅኩት ከሆስፒታል ሆስፒታል በጣም ብዙ ነገር ነው የደረሰበት። 2025 4 ጊዜ ነው ሰርጀሪ ያስደረግኩት። ተርፍልኛል። ጋንገሪን ሆነበት ሲባል 2 እግሩን አስቆርጬ ቤቴ ውስጥ ዲቤት ራምፕ አሰርቼ በዊልቸር ይዤ እወጣለሁ ማለት ነው። ይስ እኔ ነኝ ሳይን ማድረግ የምችለው፣ ቤተሰቦቹ አይደሉም። እናቱን በወር አንዴ ወስዳታለሁ። ራቅ ያለ ቦታ ነበር የተኛ። በየቀኑ እዚህ ሀገር በሳምንት 1 ቀን ነው የሚጠይቁት። እኔ በየቀኑ ፕራይቬት ሩም ውስጥ አርጌ እንደፈለኩ ቀኑ ሙሉ አብሬው እንደውል ማለት ነው። ሪሃቢሊቲ ሲያደርጉት ከነሱ ጋር ፀጉር ቆራጭ ፀጉር አጣቢ አምጥቼ በየወሩ እያሳጠብኩ ሁሉን የተነገረው። ጥሩ ሚስት ናት፣ ጀግና ሚስት ናት። ልጃችን እድለኛ ነው ተብሎ ነው የህይወት ታሪኩ ሲነበብ። በቃ እሷን ካገኘ በኋላ ልጃችን ደስተኛ ነው፣ እድለኛ ነው። እኔ እድለኛ ነኝ ይላሉ እነሱ። በጣም ነው ፕሬስ ያደረጉኝ። እንኳን ሊጠሉኝ በጣም ነው የምወደደው። በከተማ ውስጥ ባለሁበት ኮሚኒቲ በጣም ነው የምወደደው። በየሄድኩበት በጣም ጓደኞቼ መተው ነበር ከቶኪዮ ምናምን። አሁንም ከጓደኛ ከአውስትራሊያ አብሮ አደጌ መታ ነበር ለ10 ቀን። ነገሯት ቁጭ አድርገው አይኗ ላይ እንባ ማየት አንፈልግም። አስታማለች፣ እንደፈለገ ሆናል እና እንዳታለቅሽን የተባልኩት እኔ ሳላ በየቀኑ የጄ እናቱ ጋር ሳለቅስ ንገሪያት እንዳታለቅስ። እኔ 89 ዓመቴ አንድ ልጄ የሚያጣሁት እሷ ገና ልጅ ናት። ለምን ታለቅሳለች? እና ይሄ ነው። እሺ እማዬ፣ እንደው ታሞ በተኛበት ሰዓት መልሻለሁ፣ ውለታውን በዚህ መልሻለሁ ብለሽ ታስቢያለሽ? አንቺ? አልመለስኩም። ፎሬቨርም አልመለስኩም። የጠየኩሽ በጣም ብዙ ጊዜ ያው እንደሱ አይነት ሰው የክፍለ ዘመናችን ምርጥ ባል ማለት እንችላለን። በጣም የሚገርም ሰው ነው ማለት። ከምንም በላይ እኔ ሁል ጊዜ የሚገርመኝ ነገር ሌላ አለማግባቱ፣ ለእናቱ ለአባቱ አንድ ሆኖ ሳለ ያንቺን ልጅ እንደ ልጅ ተቀብሎ እሱ ሌላ ልጅ ሳያምረው መኖሩ ለእኔ በጣም የሚደንቅ ሰው ነው። ለእኔ ብቻ ሳይሆን አይ ቲንክ ለሁሉም ሰው የሚደንቅ ሰው ነው እና ለዛም ነው እኔ ስለሚገርመኝ ነው የሱ እንትን እዚህ ጋር አንቺ ጀግና ነሽ፣ ሴት ነሽ፣ አንቺ ጥሩ ሴት ነሽ ሲሉኝ አይደለሁም ከሱ አልበልጥም ነው የምላቸው። አንድ የሆነች ሴት አላውቅም እንደአሁን የምትሰማኝ ከሆነ ማለት ነው። ጓደኛ የመታልኩሽ ለ10 ቀን ባለፈው ሳምንት ቪዲዮ አረኩኝ እየሳኩ ማለት ነው። ባሌ ቀበርሻት መሲም ማለችኝ። ማንነቴን ስለማታውቂ ያልኳት። እኔ ሀዘኔ የባሌ ሀዘን ለእኔ ፎሬቨር ነው፣ ግን መኖር አለብኝ። አየሽ ራሴን አላጠፋም፣ መኖር አለብኝ። እኔ ደግሞ እኔ ስቄ ስታይ ነው እናቱ የምትጽናናው። የምር በጣም እኔ አሁን በየቀኑ ነው የምሄደው። አንቺ ከመጣች ደስተኛ ናት እና እንዳታለቅስ ንገሪያት አሏት። እንዳታለቅስ እኔ አይኗ ላይ እንባ ማየት አልፈልግም ነው ያለችው። እኔ ሀዘኔ ፎሬቨር ነው። ግን አይ ትራይ ለመደሰት ሞክራለሁ። ባለቤቴ እኔ እንዳዝን አይፈልግም፣ እንዲከፋኝም አይፈልግም። የጻፈልኝ ደብዳቤ የዛሬ 5 ዓመት የጻፈልኝ ደብዳቤ ነው ጠበቃ የሰጠኝ። ላይፌን ጋይድ አደረገው ያልኩሽ ለዚህ ነው። ላይፌን ይሄ እንዲህ ነው
እኔ ምንም አይነት ችግር እንዳይደርስብኝ። እንዲህ አይነት ባል አለ። እናት ለልጇ አባት ለልጁ ነው የሚያደርገው። ባል ለሚስቱ ሲያደርግ ሰምቼ አላውቅም። ባል ሲሞት ወይ ዕዳ ነው ወይ ዲቃላ ነው በእኛ የምናውቀው ታውቂያለሽ። ወይ ልጆች ይመጣሉ ቤት ይሸጣል። እኔ ማውቀው ያየሁትኝ በእኛ ኮሚኒቲ ያየሁት ማለት ነው። እሱ ግን ልክ የዛሬ 2020 ላይ ነው ልክ ኪድኒ ፌል እንዳደረገ ሲነግሩት ሄዶ ነው ያስተካከለው። 10 ዓመት ትኖራለህ ብሎ 7 to 10 year ሚስቴ ትመጣለች። ይሄ ለእሷ ነው። ይሄን እንዲህ እንድታረግ የላይፍ ኢንሹራንስ በአንዴ እንዲፈለገ 15 ዓመት እንዲሰጠኝ ልክ እንደ ደሞዝ እንዳልቸገር ማለት ነው። በአንዴ ያቀኛል። እኔ ደግሞ እጄ ወንፊት መሆኑን ያውቃል። ብር ከሰጠኝ እንዴት እንደማጠፋው ያውቃል። እና ሺዝ ቱ ካይንድ ነው የሚለው። በጣም ደግ ናት ሚስቴ፣ ደግ ናት ይላል። የታረግሽው ሲለኝ እንደዚህ ሰጠሁት ነው የምለው። ኦፍኮርስ እሱን የሚያስተዳደረኝ ገባሽ። ሁሌ አንጣ ብዬ እኔ አይ ላይክ ቱ ሄልፕ እና ስለሚያውቅ ነው ያልኩት። እና መታመሙን ሲያውቅ ለእኔ ህይወት ነው ያሰበው ታውቂያለሽ። እኔ ደግሞ የቤተሰቦቹን የገራሉ። እኛ ለሷ ፈርመው ቴክስ ፕሮሰስ ያው እስኪያልቅ ቤቱም ሲባል ለሷ፣ ይሄም ሲባል መኪናውም ለሷ፣ ይሄም ለሷ፣ ሁሉንም ለሷ አንካፈልም እኛ። ይሲ ፋሚሊው ምን አይነት ጥሩ እንደሆነ እና እኔ እናቴ ወልዳኛለች። የወለደችኝ እናቴ ያለች የባሌ እናቴ ከወለደችኝ እናቴ በላይ ናት ለእናቴ። እኔ ኦካሰን እማዬ ነው የምላት። እኔና ባሌ ስንጣላ ለእናትህንም ነግረው ስለ ይላል። የሰው ሀገር ልጅ ከአፍሪካ ድረስ አንተን አፍቅራ የመጣህ ነው የምትለው። እሺ እና የምርና ጀስ በጣም ነው የምንዋደደው። አላህ እድሜ ይስጣቸው። 10 ዓመት ሞሩ ይኖሩ 15 ዓመት የትም አልሄድም። እነሱን ነው የምጦረው። የትም ርቄ አልሄድም። ድሮ ምሰራውን ቮለንተሪ አሁንም ቮለንተሪ ጀምሬያለሁ። ኮሚኒቲ ሴንተር እንግሊዝኛ አስተምራለሁ። ላይሰንሴን እንትን አረግና ከእንደገና ሪኒው አረግና ደግሞ አስተማሪነት ፈልጌ ነው እንጂ እዚሁ አካባቢ ነው የምኖረው። ትቻቸው ነው የማልሄደው። በህይወት እስካሉ እናትና አባቱን አልተዋቸውም። እናቴ አባቴ ናቸው። ኤቭሪዴይ እየሄድኩ ነው ማያቸው። ቤቷን አጸዳለሁ።